በህይወቴ እንደዚህ አይነት ወንጀል አይቻላቅ። በጣም ከባድ የማይደረግ ነገር ነው የተደረገው። ማታ ከምሽቱ 6 ሰዓት አካባቢ ሆኗል። ከዛ ግቢ ይንኳኳል። ከግቢ ድምጽ ይሰማኛል። ተኝቻለሁ ሰመመን ውስጥ ነኝ። ማንም ሰው አቤት የሚለው ሰው የለም። በጣም ይንኳኳል። ከዛ በኋላ በአጥር ላይ ዘሎ ጉብ ሲል ሰማሁ። ነቃው። ምንም ድምጽ አልነበረም። ተመልሼ የተኛው። ከዛ በኋላ ወደ መግቢያው በር ላይ መጣና የመግቢያውን በር እጀታ ጫን ጫን ሲል የሆነ ድምጽ ብቻ በእርግጠኝነት በግቢ ውስጥ ነው ብዬ ፈጽሞ አላመንኩም። በሩ አልተቆለፈም ነበር። የቤቱ በር ወደ ውስጥ ብቻ ጭጥ የሚል ድምጽ እየሰማው ነበር። ከዛም ወደ ቤቱ ገባ። የቁም ሳጥኑ መሳቢያዎች እየተከፈቱ ብቻ እንትን ይላሉ። ለመነሳት ፈለኩኝ፣ ግን ማን ነው ምንድን ነው የሚለው ሳላጣራ የሆነ ነገር እንዳሉን ብዬ በቃ እንደዚህ አይነት ሁኔታ ውስጥ ሆኜ ብድግ አልኩኝ። ከዛም የግቢያቸው ውሻ እየጮኸ ነው። እኔን ከእንቅልፌ ቀሰቀሰኝ። ምናልባት ይህንን ከቀጠልኩት ይህን ወንጀል ቀጥዬው ካየሁት ነገ ነግራችኋለሁ። ለወሬ ሰፋት በሉ። ወንጀል የለም፣ ምንም ነገር አዲስ ነገር የለም። ግን ይህንን አካውንት ፎሎ ሼር አድርጉት እባካችሁ። ካሌብ ሸቀለ ይመቻችሁ።